Nagaanii fi araarri waaqayyo bakka jirtanii fi iddoo jirtanitti isiniif haa baay'atu. Obboloota kiyya har'a egaa baay'ee waan nama gaddisiisu ሰላም ናችሁ እንዴት ናችሁ? ምርጥ ቤተሰቦቼ እና በጣም ውስጤን የእውነት የሰበረና በጣም ነው የተሰማኝ። አገራችን ወዴት እየሄደች ነው? ምን ላይ ነው ያለነው? የእውነቱን ፈጣሪ ረስተን እንደው በቃ በሰይጣን እየተመራን ነው ብዬ ነው የማስበውና የእውነት እንደኔ ኢትዮጵያ መግባት ይፈራችሁ አላችሁ? ገባለው ላለው ግን የእውነት በጣም ነው ኢትዮጵያ መግባት ያስፈራኝ በአሁን ጊዜ በተለይ ማለት ነውና እነዚህ እዚህ ጋር ተከምሮ ወይንም ተጨፍጭፎ ያሉት እንደዚህ እንዲቁምተላ አንድ ላይ ወርውሮ ያሉት ሰዎች መካነ ኢየሱስ ቸርች ምሽት ቅዳሜ ምሽት ፕሮግራም አላቸውና በቄለም ወለጋ ነው ይሄ ነገር የተደረገውና ቅዳሜ ምሽት ፕሮግራም አላቸው። ምንም መሳሪያ ያዙት አይደለም፣ ፖለቲካ ውስጥ ያሉት አይደለም። እነዚህ የእውነት ምስኪን አባቶች ናቸውና ምስኪን ወጣቶች ናቸውና እነሱ የያዙት መሳሪያ መጽሐፍ ቅዱስ ብቻ ነበርና እና እነሱ በሚያመልኩበት ሰዓት ገብቶ ፈጣሪን በሚያመሰግኑበት ሰዓት ነው ይሄ ድርጊት የተፈጸመባቸው። የእውነት ሰው እንደዚህ ተጨካክኗል። ለዚህ ደረጃ ላይ ደርሰናል። እነዚህ ሰዎች ምን አጥፍቶ ነው? ምንም ያጠፉት ነገር የለም። የሚያመልኩት እግዚአብሔር ነው፣ የሚያመሰግኑት ፈጣሪ ነውና በዚህ በአሰቃቂ ጊዜ እነሱ ፈጣሪያቸውን ለማመስገን ቅዳሜ ዕለት ነው ምሽት ነውና ከነዚህ ሰዎች ያስቀሩት 2 ሴትና 1 ሽምገላሉ ሽማግሌ ናቸው። እነዚህን እንዳለ ጨፍጭፎት ነው ወደዚህ ቦታ የወረወሩት። እና ሰው እንዴት ነው እንደዚህ አይነት ነገር ድርጊት የሚያደርገው? እንዴት ነው ሰው ላይ እንደዚህ ተጨካክኖ ሰው እንደዚህ ተጨፍጭፎ በመሳሪያ እንደዚህ ጨፍጭፏቸው በዚህ ቦታ በዚህ ደረጃ በዚህ ቦታ ላይ በዛ ላይ ደግሞ የወረወሩበት ቦታ እዩት። እዛ ጨፍጭፎ ቢሄዱት እኮ ምንም ችግር የለውም ነበር። ግን ከቸርች አውጥቶ እዚህ ጋር ጫካ አምጥቶ እዚህ ጋር በአንድ ቦታ በአንድ እንትን መወርወራቸው ምን አይነት ጭካኔ ነው የሚያሳዩት? እና በአሁን ጊዜ ማን ነው ማንን እየገደለ ያለው? ማን ነው? የታጠቁት ኃይል ናቸው ነው የሚባለው። ከቤት ይሁን ከማን ይሁን ግን አልታወቀም በሚለው ኦቢኤን ራሱ እያስመሰገበው ማለት ነው። እስቲ የእውነት እንደኔ የእውነት ሰውን ይፈራል? እኔ በአሁን ጊዜ ሰው በጣም እያስፈራኝ ነው። ማንን አምነን ነው ማንን የምንጠጋው? ማንን አምነን ነው ከማንም ጋር የምንኖረው? ግን እዚህ ጋር አንድ ነገር ማወቅ አለባቸው። እነዚህ የሞቱት በእግዚአብሔር ቤት ነው። እግዚአብሔርን ለማመስገን ሄዶ ነው። ፈጣሪን ለማመስገን ሄዶ ነው። እና ቢሞቱ እንኳን የእውነት ቢሞቱ እንኳን ነፍሳቸው የምታርፈው መንግስተ ሰማያት ነው። ግን የገደሉት ነፍሳቸው የምታርፈው ሲኦል ነው። ሁላችንም ደግሞ እዚህ ምድር ላይ የዘራ ነው የምናጭደው። ክፉን ከሰራን ክፋታችን፣ ደግን ከሰራን ደግነታችን ነው። ሁላችንም እዚህ ምድር ላይ የምንኖረው ኮንትራት ነው እንጂ እዚህ ምድር ላይ የምንኖረው ዘላለማዊ ህይወት አይደለም። የእውነቴን ነው የምላችሁ። እና እነዚህ ምስኪኖች ዘረኝነት ውስጥ የሉም፣ ፖለቲካ ውስጥ የሉ። ምን ለማድረግ ነው? በአርሲ ሽርካ ወረዳ ደግሞ እንደዚህ ክርስቲያኖች እየተገደሉ ነው። ምንድነው እንደዚህ አይነት ነገር? ምን አይነት ዘመን ላይ ነው ያለነው? ምን አይነት ጊዜ ነው የመጣብን? የእውነት መንግስት የሌለ ሀገር ነው እንዲህ ያለ ነው። ማንም መጥቶ በራችን ላይ ቢገለን እኮ ማንም የሚጠይቅልን የለም። የእውነት እኔ በጣም ነው ልቤ የተሰበረው። በጣም የእውነት ሰው እንዴት ነው ሰው ላይ እንደዚህ ጨክኖ አሰቃቂ ግድያ አሰቃቂ እንትን የሚያደርገው? የእውነት እኔ በጣም ነው የተሰማኝ። በጣም ነው ልቤ የተሰበረው። እነዚህ ልጆች ሰዎች እኮ ጦርነት አይደለም የሚሄዱት፣ ልዋጉ አይደለም የሚሄዱት፣ ፈጣሪን ለማመስገን ነው።
መካነ ኢየሱስ ቤተክርስቲያን እንትን ያሉት የተሰበሰቡት ፈጣሪን እያመሰገኑ እያለ ነው እንደዚህ ገብቶ እንደዚህ ያደረጉት። ህግ የሌለበት ሀገር ነው እንዲህ ያለ ነው። የእውነትን ኢትዮጵያ የምትባል ሀገር በጣም ነው ያስጠላችኝ። እዚህ ሰው ሀገር እኮ ተከብረን በስርዓት ነው ስራችን የምንሰራው፣ ደሞዛችን በስርዓት ነው የሚከፈለን። ግን እነዚህ ሰዎች ራሱ የምንኖርባቸው ሰዎች የሆነ ነገር ቢያደርጉን እንደዚህ ያደረጉን እንደዚህ ያደረገችን ማለት እኮ በጣም ነው የሚያሳፍረው። ለምን በዚህ አይነት ነገር ማለት ነው። እንደው መድኃኒዓለም ባሉበት ቦታ እንደው እንጃ የእውነት የስራቸውን ይስጣቸው። እግዚአብሔር ደግሞ እንደ ሰው አይቾክልም፣ እንደ ሰው ቾክሎ አይፈርድም። ግን የእውነት መፍረድ በጀመረበት ሰዓት ግን መግቢያ ነው የሚታጡት። እንደዚህ የሚታደርጉ ሰዎች በጣም ያስጠላና በጣም የሚያሳዝን ነገር ነው። የምትሞተው ነፍስ ይዛችሁ በሰው ነፍስ እንደዚህ መጨከንና እንደዚህ እንትን ማለት በጣም የሚያስጠላ ነገር ነው። እና እንደው ፈጣሪ አምላኬ ሆይ አንተ እኔ እንጃ ጌታ ሆይ አንተ የሆነ ምሕረት አምጣልን እስቲ። ጌታ ሆይ ማረን እስቲ። የእውነት ምድርታችን ማረን፣ ህዝባችን ማረው እስቲ አምላኬ ሆይ። እኔ የእውነት በጣም ነው የተጨነቅኩት። የምር ኢትዮጵያ ገብቼ አሁን እንዴት ነው የምኖረው እያልኩኝ እንዴት ነው እንደዚህ ሰዓቸው እንደዚህ የሚያምኝ እዛውኝ እንዴት ሊሆን ነው? እና ወይ አምላኬ ሆይ እኔ እንጃ ሰው እንዴት እንደዚህ ጨካኝ እንደሆነ እኔ አላቅም። እኔ ከሀገሬ ሲመጣ እንደዚህ አይነት ጭካኔ እንደዚህ አይነት ሞት አላየሁም። ግን አሁን ግን ምን እንደሆነ እኔ እንጃ፣ ምን ዘመን ላይ እንዳለን እኔ እንጃ። የእውነት ዘመኑ ራሱ የመጨረሻ ዘመን ነው። እስቲ ኢትዮጵያን ተመልከቱ። የሆነ የተረማመሰ ነገር ነው የሚመስለኝ እኔ እዚህ ሆኜ ስመለከታቸው። የእውነት የሆነ የተበላሽ እኔ እንጃ። እኔ በጣም ነው የጨነቀኝ፣ ስለ ሀገሬ በጣም ነው የጨነቀኝ፣ ስለ ህዝቤ በጣም ነው የጨነቀኝ። እውነት ለመናገር ማንም መርጦ የተወለደ የለም። የእውነቴን ነው የምላችሁ። ማንም እንዴት ነው ሰው ላይ እንደዚህ የሚጨክነው? እንዴት? ሁላችንም እኮ የፈጠረን አምላክ ነው። ሁላችን በአምሳያ የፈጠረን ክርስቶስ ነው። ሁላችንም እዚህ ላይ ደግሞ የምንኖረው ኮንትራት ነው። ነገ እንሞት ዛሬ እንሞት አናቅም። ግን በማናቀው ነገር ነው እንደዚህ የምንደራረገው፣ እንደዚህ የምንጨካከነው። የእውነቴን ነው የምላችሁና ፈጣሪ እንደው ይማሬን። የእውነት ፈጣሪ ይቅር በለን። እንደውም መተላለፋችን አይቶ እሱን የእውነት እንዳይተወን እና እቶቼ በጣም ነው ያዘንኩት። የእውነት በጣም ነው ልቤ የተሰበረው። በጣም ነው የሚያዛዝነው። በጣም በየቦታው እንደዚህ ሰው እየተረፈረፈ፣ በየቦታው እንደዚህ ሰው እየተገዳደለ፣ ኧረ በስመ አብ በጣም ነው የሚያመው። የእውነት እኔ ማንም እንድሞት አልፈልግም በዚህ ምድር ላይ። የእውነት ማንም የእውነት ማንም የእውነቴን ነው የምላችሁ። እና አምላካችን የእውነት እሱ በምሕረቱ ያስበን፣ እኛም እንዳንጠፋ፣ እኛም እዚህ ውስጥ ገብተን በዘረኝነት እንዳንጨማላለቅ እግዚአብሔር ይጠብቀን ከክፉ ሁሉ። የእውነት እሱ ማስተዋልን ይስጠን። እሱ ልባችን ያራራው የእውነቴን ነው። ይሄ በጭካኔ የተሞላ በሰይጣን የተሞላ ልብ እግዚአብሔር ይቀይራው። የእውነቴን ነው የምላችሁ። እንደው ፈጣሪ በቃችሁ ይበለን። የእውነት በቃ ይበለን። አረ ፈጣሪ ወይ በቃ በለን። ይበቃል። የእውነት ሞት በጣም ሰልችቶናል። የእውነቴን ነው። እኔ እንደዚህ በጣም ነው የሰለቸኝ። የእውነት ጥል ሞት ምናምን እንደዚህ የእውነት በጣም ነው የሰለቸኝ። እዚህ ሆኜ ነው የሰለቸኝ። የእውነቴን ነው የምላችሁ። አረ ፈጣሪ በቃ በለን። አምላኬ ሆይ አንተ ጣልቃ ግባ። አረ ጌታ ሆይ አንተ ትችላለህ።
የእውነት እኛ ጉልበት የለንም፣ ፈጣሪ ጉልበት አለው፣ እሱ ይችላል። የእውነትን እኛ ምንም ማድረግ አንችልም፣ ጸሎት ብቻ ማድረግ ነው እንጂ ለሱ ደግሞ የሚሳነው አንድ ነገር የለም። የእውነቴን ነው የምላችሁ፣ በጣም ያዛዝናል፣ ልብ ነው የሚሰብረው።